እንደው ክቡር ጠቅላይ ሚኒስትራችን ትዕግስት ማለት ይሄ ነው? በክርስቲያኖች ደም ነው ወይ የእርስዎ ትዕግስት የሚገለጠው? የባለስልጣናቱ ትዕግስት ይሄ ነው ወይ? የሚሊታሪዎች ትዕግስት እንዲህ ነው ወይ? እኔ ትዕግስትን በዚህ አልገልጸው። ቸልተኝነት፣ ግዴለሽነት ነው እንጂ ይሄ ትዕግስት ማለት አልችልም። በፍጹም ሊታረም ይገባል ይህ አባባላችሁ። እባካችሁ አርሙ። እናንተ ካላታረማችሁ ራሳችሁ ካላረማችሁ ግድ የለም፣ አራሚው ከሰማይ ይመጣል። ከምድር እናንተን ምንም ሊያደርግ የሚችል አካል እንደሌለ አረጋግጣችሁ ይሆናል። ሁልጊዜም ቢሆን ከምድር ተቃዋሚ የለም። የምድር ተቃዋሚ ምንም አያደርግ። የሚቃወመን የሚያርመን እርምጃ የሚወስድብን ከሰማይ መሆኑን ግን ባልዘነጋው።